በየቀኑ ጧት ከአልጋችሁ ስትነሱ መጀመሪያ የምታደርጉት ምንድነው? ስልካችሁን ትከፍታላችሁ፣ ዜና ታያላችሁ። ማታ ደግሞ ደክሟችሁ ወደ ቤት ስትገቡ ዘና ለማለት ቲቪ ወይም ፊልም ትከፍታላችሁ። ግን አንድ እጅግ የሚያስደነግጥ ሚስጥር ልንገራችሁ። አሁን በጭንቅላታችሁ ውስጥ የምታስቡትን ነገር ምን መውደድና ምን መጥላት እንዳለባችሁ እናንተ ሳታውቁት በስተጀርባ ሆኖ እየተቆጣጠረ የሚመራ አንድ ሰው አለ። አዎ፣ በዓለም ላይ ምን ነገር እንዳለበት የሚወስን አንድ ሰው ብቻ። ይህ ሰው በእጃችሁ ላይ ያለውን ስልክ፣ የምታዩትን ቪዲዮ፣ አልፎ ተርፎም ሀገራትን ማን ማስተዳደር እንዳለበት በሚስጥር የሚቀይር አስፈሪ ጉልበት አለው። እስኪ ያስቡት፣ በዓለም ላይ ያሉ ታዋቂ ሰዎችን የቆሸሸ ሚስጥር፣ ወሲብና አስነዋሪ ነገሮችን ለዓለም ሕዝብ እያሳየ በአንድ ሌሊት ቢሊየነር የሆነ ጨካኝ ሰው አለ። ብዙዎች ይህንን ሰው የዓለምን ሞራል ያጠፋ፣ ትውልድን ወደ ጥፋት የወሰደ የእርኩስት መልእክተኛ ይሉታል። አንዳንዶች ደግሞ ከጀርባው ሆኖ ገመዱን የሚጎትተው ሌላ ትልቅ ሚስጥራዊ ኃያል አለ ይላሉ። እሱም ማሶነሪ። ለመሆኑ ይህ መላውን ዓለም በቁጥጥር ስር ያደረገው የ94 ዓመት አስፈሪ ሽማግሌ ማን ነው? እንዴትስ ነው እኛ ሳናውቅ የሁላችንንም ህይወት እና አእምሮ እየመራ ያለው? ይህንን እውነተኛ ታሪክ እስከመጨረሻው ከሰማችሁ በኋላ በእጃችሁ ያለውን ስልክ ዳግመኛ በተመሳሳይ አይን አታዩትም። ይህንን ጉድ በደንብ ለመረዳት ወደ ኋላ መመለስ አለብን። ወደ 1931 መሄድ አለብን። በዚያን ጊዜ አውስትራሊያ ውስጥ አንድ ህፃን ተወለደ። ስሙ ሮበርት ማርድሮክ ይባላል። ቤተሰቦቹ በጣም ሀብታምና የተከበሩ ነበሩ። በተለይ አባቱ ኪዝ ማርድሮክ የሚባል በዓለም ላይ በጣም ዝነኛ የሆነ የጦርነት ጋዜጠኛ ነበር። በአንደኛው የዓለም ጦርነት ጊዜ በመንግስት ተደብቆ የነበረውንና በ10 ሺዎች የሚቆጠሩ ወታደሮች ያለቁበትን ትልቅ ሚስጥር ለዓለም ያደረገ ደፋር ሰው ነበር። እናም ሮበርት ገና በልጅነቱ ጧት በቁርስ ሰዓት፣ ቀን በምሳ ሰዓት፣ ማታ በራት ሰዓት በቤታቸው ውስጥ የሚሰማው ወሬ ሁሉ ስለ ጋዜጣ፣ ስለ ዜናና ሰዎችን በንግግር እንዴት ማሳመን እንደሚቻል ነበር። ገና በልጅነቱ የቃላትና የዜና ጉልበት ሰውን እንዴት እንደሚቀይር እያየን ያደገው። ግን ይህ ልጅ ገና ከልጅነቱ ጀምሮ በውስጡ አንድ የተለየና አመፀኛ ባህሪ ነበረው። ምን አይነት ባህሪ ይመስላችኋል? ትምህርት ቤት እያለ የትምህርት ቤቱን መጽሔት ማዘጋጀት ጀመረ። ሰዎችን የሚስብ ታሪክ መጻፍ ልዩ ተሰጥኦ ነበር። በኋላ ደግሞ ወደ እንግሊዝ ሀገር ሄዶ በታዋቂው ኦክስፎርድ ዩኒቨርሲቲ መማር ጀመረ። በዚያ ግን በጣም የሚገርም ነገር አደረገ። በክፍሉ ውስጥ የኮሚኒስት መሪ የሌኒንን ምስል ያስቀምጥ ነበር። ለዚህም ነው ጓደኞቹ ቀዩ ሮበርት እያሉ የሚጠሩት። በጣም አመፀኛና የራሱ መንገድ ያለው ልጅ ነበር። ነገር ግን በ1952 ሮበርት ገና የ21 ዓመት ወጣት እያለ ህይወቱን ሙሉ በሙሉ የቀየረ አንድ አስደንጋጭ ነገር ተከሰተ። የሚወደውን አባቱ በካንሰር በሽታ በድንገት ህይወቱ አለፈ። አሁን አስቡት፣ ይህ የ21 ዓመት ወጣት ምን ያደርጋል? አባቱ ትልቅ የጋዜጣ ግዛት ጥሎለት የሞተ ይመስላችኋል? በፍጹም። አባቱ ጥሎለት የሞተው ዘኒውስ የምትባል በጣም ትንሽና በወቅቱ ልትከስር ልትዘጋ የተቃረበች አንዲት የጋዜጣ ድርጅት ብቻ ነበረች። ሮበርት ከለንደን ተነስቶ ወደ አውስትራሊያ ሲመለስ እጁ ላይ የነበረችው ያቺው የምታሳዝን ትንሽ ድርጅት ብቻ ነበረች። በቃ ህይወቱ መስመር ላይ ነበረች። ወይ መሸነፍ ወይ ደግሞ ተነስቶ መታገል። ሮበርት በዚያች ትንሽ ድርጅት ውስጥ ቀን ከሌሊት መስራት ጀመረ። እራሱ ዜና ይጽፋል፣ እራሱ ሂሳብ ይሰራል፣ አንዳንዴም እራሱ ጋዜጣውን ያትማል። ግን እዚህ ጋር ነው ዋናው አስደናቂ ነገር የጀመረው። ሮበርት የሰዎችን አእምሮ በደንብ አጥንቶ ነበር። ሰዎች ከእውነት ይልቅ ምን አይነት ነገር ማየትና ማንበብ ይወዳሉ ብሎ እራሱን ጠየቀ። እናም 3 አስማታዊ ነገሮችን አገኘ። አንደኛው የታዋቂ ሰዎችን የቆሸሸ ሚስጥርና ወሬ፣ ሁለተኛው ወሲብና የተጋነኑ የፍቅር ታሪኮች፣ ሶስተኛው ስፖርት። ሮበርት በጋዜጣው መጀመሪያ ገጽ ላይ በትልልቅና በቀይ ፊደላት የታዋቂ ሰዎችን አስነዋሪ ሚስጥርና ወሬዎችን መጻፍ ጀመረ። የሰዎችን ስሜት የሚቀሰቅስ ፎቶዎችን ጨመረበት። ያኔ ምን የተፈጠረ ይመስላችኋል? ሰዎች እንደ እብድ ጋዜጣውን በየቀኑ መግዛት ጀመሩ። ሽያጩ በአንድ ጊዜ ሰማይ ነካ። ይሄ ዘዴ ግን ዛሬም ድረስ በዩቲዩብ፣ በፌስቡክ እና በቲቪ ላይ ሰዎችን ለማስቀረት እየሰራ ያለ አስፈሪ ዘዴ ነው። ሮበርት በአውስትራሊያ ውስጥ ትልቅ ስምና ገንዘብ ማግኘት ጀመረ። ግን የእሱ ህልም አውስትራሊያ ውስጥ መቆየት አልነበረም። መላውን ዓለም የሁላችንንም ጭንቅላት መቆጣጠር ይፈልግ ነበር። ግን ይህንን ትልቅ ዓለም ለመቆጣጠር ምን አይነት ጨካኝ መንገድ ተጠቀመ? ሮበርት ማርድሮክ በአውስትራሊያ ባገኘው ስኬት ብቻ አልረካም። በቃ በዓለም ላይ ትልቁ ለመሆን ወሰነ። እናም በ1960ዎቹ ላይ ወደ ታላቋ እንግሊዝ ሀገር ተሻገረ። እዚያ ሲደርስ ምን አይነት ነገር አደረገ መሰላችሁ? ሊከስሩ የተቃረቡ ጋዜጦችን መግዛት ጀመረ። በተለይ ዘሰን የምትባለውን ጋዜጣ ገዛ። ከዚያም ያንን የለመደውን
የሚለውን አስፈሪ መርዝ በጋዜጣው ውስጥ ረጨው። እስኪያስቡት በክብር በሚነበብ ጋዜጣ ላይ በገጽ 3 ላይ ሙሉ በሙሉ እራቁታቸውን የሆኑ ሴቶችን ፎቶ ማውጣት ጀመረ። ወሲብ፣ እርኩስ ገርና የታዋቂ ሰዎችን ክብር ማጠልሸት ወሬ በየቀኑ መለቀቅ ጀመረ። ያኔ እንግሊዝ ውስጥ ምን የተፈጠረ ይመስላችኋል? ትልልቅ የሀገሪቱ ጋዜጠኞችና የተከበሩ ሰዎች በጣም ደነገጡ። ይህ ሰው ጋዜጠኝነትን አረከሰው፣ ይህ ሰው ትውልድን እያጠፋ ነው እያሉ መጮህ ጀመሩ። ባህላዊና ጨዋ የነበሩትን ሰዎች ተቃወሙት። በትልቅ ፈተና እና ግጭት ውስጥ ገባ። ነገር ግን ሮበርት ለሰዎች ጩኸት ግድ አልነበረው። ለእሱ የሚታየው ገንዘብና የሰዎች ጭንቅላት ላይ የሚኖረው ተጽዕኖ ብቻ ነበር። የጋዜጣው ሽያጭ በእንግሊዝ ሀገር አንደኛ ሆነ። አልፎ ተርፎም የእንግሊዝ ንጉሳዊ ቤተሰቦችን ሚስጥር እያወጣ መሸጥ ጀመረ። ሮበርት በዚህም አልቆመም። ቀጥታ ወደ አሜሪካ ተሻገረ። አሜሪካ ውስጥ ትልቅ የቲቪ ጣቢያ ባለቤት መሆን ፈለገ። ግን የአሜሪካ ሕግ አሜሪካዊ ያልሆነ ሰው የቲቪ ጣቢያ እንዳይኖረው ይከለከላል። ታዲያ ሮበርት ምን አደረገ? ለገንዘብና ለስልጣን ሲል የገዛ ሀገሩን አውስትራሊያ ክዶ በአንድ ጀንበር ዜግነቱን ወደ አሜሪካዊነት ቀየረ። እስኪ አስቡት፣ ለጥቅሙ ሲል ማንነቱን የቀየረ ጨካኝ ሰው ነው። ከዚያም 20th Century Fox የሚባለውን ትልቅ የሆሊውድ ፊልም ድርጅት ገዛ። የፎክስ ቴሌቪዥንን አቋቋመ። በእኛ ሀገር ጭምር በጣም የታወቀና እንደ ዘ ሲምፕሶንስ እና ዘ ኤክስ ፊልምስ ያሉ ፊልሞች እና ካርቶኖችን መስራት ጀመረ። በእነዚህ ፊልሞች ብቻ በአንድ ጊዜ ከ$1 ቢሊዮን በላይ ትርፍ አገኘ። ነገር ግን ሀብቱ በጨመረ ቁጥር በዓለም ላይ ያሉ ሰዎች ሁሉ አንድ ትልቅ ጥያቄ መጠየቅ ጀመሩ። ለመሆኑ ይህ ሰው ማን ነው? ሰው ነው ወይስ ሰይጣን? የሮበርት ማርድሮክ ሚዲያዎች ሰዎችን እውነተኛ ዜና መመገብ አቆመ። ይልቁንም ውሸት፣ ወሲብ፣ ፖለቲከኞችን ማባላትና ሰዎችን ማደንዘዝ ጀመሩ። የብዙ ሀገራት መሪዎች እሱን መፍራት ጀመሩ። ምክንያቱም እሱ በጋዜጣውና በቲቪው አንድን ፕሬዝዳንት ማውረድም ሆነ መጫን የሚችል ጉልበት ነበረው። ሰዎች ሁሉ እንዲህ ይሉ ነበር፣ ይህ ሰው የዓለምን ሞራል እያጠፋ ነው፣ ልጆቻችንን በፊልምና በዜና ስም እያረከሰ ነው። ነገር ግን ሮበርት ማንም ሊያስቆመው አልቻለም። ሕግም ሆነ መንግስት በእጁ መጫወቻ ሆኑ። ግን በዓለም ላይ እንደዚህ ያለ ትልቅ ጉልበት ያለው ድርጅት በ21 ዓመቱ ወጣት እጅ ላይ ዝም ብሎ የወደቀ ይመስላችኋል? ከበስተጀርባው ሆኖ ይህንን ሁሉ ገንዘብና ስልጣን የሚሰጠው የሰው ልጅ አእምሮ እንዲበላሽ የሚፈልገው ያ ሚስጥራዊ ኃይል ምንድን ነው? በ1990ዎቹ መነሻ ላይ በዓለም ዙሪያ አንድ በጣም እያስደነገጠ የመጣ ትልቅ ወሬ መውጣት ጀመረ። ሰዎች ሁሉ እርስ በእርሳቸው መጠራጠር ጀመሩ። ለመሆኑ ይሄ ሰውዬ ዝም ብሎ ተራ ነጋዴ ነው ወይንስ ከበስተጀርባው ሆኖ ገመዱን የሚጎትተው ሌላ ትልቅ እጅ አለ? የብዙዎች ጥርጣሬ ወደ አንድ አስፈሪ ድርጅት አመለከተ። ማሶነሪ ወይም ኢሉሚናቲ። ብዙ የውስጥ አዋቂዎች እንደሚሉት ሮበርት የዓለምን ሕዝብ አእምሮ እንዲያደነዝዝ ትውልድን በብልግና እና በትርምስ እንዲሞላ የተላከ የማሶነሪ እጅ ነው ተባለ። ለምን ይመስላችኋል? ምክንያቱም እሱ የገዛቸው ጋዜጦች እና የቲቪ ጣቢያዎች በሙሉ የሚያስተላልፉት ነገር አንድ አይነት ነበር። ሰውን ሁሉ ከፈጣሪው የሚያርቅ ሞራል የሚያጠፋና ሰዎችን በስጋዊ ፍላጎት ብቻ እንዲጠመዱ የሚያደርግ። ይሄ ደግሞ የዓለምን ሕዝብ በቀላሉ ለመግዛት የሚፈልጉ ሚስጥራዊ ቡድኖች ዋና ዓላማ ነው ይባላል። ግን ይሄ ዝም ብሎ የሰዎች ወሬ ብቻ ይመስላችኋል? አንድ የሚገርም ነገር ልንገራችሁ። አሜሪካ ሀገር ቦሃሚን ግሮቭ የሚባል በጣም ሚስጥራዊ ጫካ አለ። እዚያ ጫካ ውስጥ ማንም ተራ ሰው አይገባም። የዓለም ትልልቅ ቢሊዮነሮች፣ ፕሬዝዳንቶችና ባለስልጣናት ብቻ ናቸው በሚስጥር የሚሰባሰቡት። እዚያ ውስጥ እንግዳ የሆነ ለሰይጣን የሚደረጉ አምልኮች እና ጭፈራዎች ይደረጋሉ ተብሎ ይታመናል። እናም አንዳንድ ሰዎች ሮበርት በዚያ ሚስጥራዊ ጫካ ውስጥ ከትልልቆቹ ማሶኖች ጋር በሚስጥር ሲመከር አይተውታል። ይሄ ብቻ አይደለም፣ የባሰ ነገር አለ። እስኪ የእሱ ድርጅቶች የሰራቸውን ፊልሞችና ካርቱኖች በደንብ አስተውላችሁ ታውቃላችሁ? ለምሳሌ ያህል ሁላችንም የምናውቀው ዘ ሲምፕሶንስ የተባለው ካርቱን ውስጥ ብዙ ጊዜ ስለ ወደፊት ዓለም አስደንጋጭ ትንቢቶች ይነገራሉ። ግን ከትንቢቶቹ ጀርባ በካርቶኑ ውስጥ የሚታየው ሚስጥራዊ ምልክቶች አሉ። ሁሉንም የሚታየው አንድ አይን ወይም ኦል ሲንግ ኤ የሰይጣን ቀንድ ምልክቶች እና የማሶነሪ ሐውልቶች በፊልሞች ውስጥ በብዛት ይደበቃሉ። ይህ ሁሉ ነገር ዝም ብሎ በአጋጣሚ ተከሰተ ይመስላችኋል? በፍጹም። ብዙዎች እንደሚሉት ሮበርት የሰው ልጅ ጠዋት የሚጠጣውን ሻይ፣ ማታ የሚያየውን ፊልም፣ አልፎ ተርፎም በአእምሮ የሚያስ
የማያስበውን ነገር በሙሉ በሚስጥራዊ ምልክቶች እየመረዘ የሁላችንንም ጭንቅላት በቁጥጥር ስር አድርጎታል። ነገር ግን ይሄ ሁሉን ቻይ የሚመስለው የዓለምን ህዝብ ጭንቅላት የሚጫወተው ቢሊዮነር ሽማግሌ አንድ ቀን ግን ጭንቅላቱን ያዞረው መላ ህይወቱን ገደል የከተተው ትልቅ መቅሰፍት መጣበት። የማሶነሪም ኃይል ቢሆንም ሊያድነው ያልቻለው ያ ትልቅ መቅሰፍት ምን ነበር? አያችሁ፣ ሮበርት ማርድሮክ በዓለም ላይ ማንም የማይነካው ፍጹም ንጉስ የሆነ ይመስለው ነበር። ገንዘብ አለው፣ ስልጣን አለው፣ የሚዲያ ጉልበት አለው። ማንም ሊያቆመው አልቻለም። ግን በ2011 ዓለምን ሙሉ በሙሉ ያስደነገጠ የሰውን ልጅ ሁሉ ልብ የሰበረ አንድ እጅግ በጣም አስነዋሪ ጉድ በድንገት ፈነዳ። ይህንን ጉድ ስትሰሙ የሰው ልጅ ለገንዘብ ሲል ምን ያህል ጨካኝ ሊሆን እንደሚችል ትረዳላችሁ። ለመሆኑ ምን ተፈጠረ መሰላችሁ? በእሱ ስር ያለችውን በእንግሊዝ ሀገር በጣም የምትታወቀው ኒውስ ኦፍ ዘ ወርልድ የምትባለውን ጋዜጣ በሚስጥር የሰዎችን ስልክ ትጠልፍ ነበር። የታዋቂ ሰዎችን፣ የለንደን ንጉሳዊ ቤተሰቦችን ስልክ እየጠለፈ የግል ወሬዎችን በጋዜጣ ያወጡ ነበር። ይሄ ብቻ ቢሆን ኑሮ ምናልባት ተራ የጋዜጠኞች ስራ ነው ተብሎ ይታለፍ ነበር። ግን እውነተኛው ሰይጣናዊ ጭካኔ የተገለጠው እዚህ ጋር ነው። እንግሊዝ ሀገር ውስጥ ሚሊ ዳውለር የምትባል አንዲት በጣም የምታሳዝን የ13 ዓመት ታናሽ ህፃን ልጅ ነበረች። ይህቺ ህፃን ልጅ መንገድ ላይ በጨካኞች ተጠልፋ ተሰወረች። ወላጆቿ ሌሊትና ቀን እያለቀሱ ይፈልጓት ነበር። ፖሊስም በየቦታው ይፈልጋት ነበር። ያኔ ሮበርት ጋዜጠኞች ምን አደረጉ መሰላችሁ? የዚች የጠፋችውን ህፃን ልጅ ስልክ በሚስጥር ጠለፏት። ወደ ስልኳ የሚመጡትን የድምጽ ምልክቶች በሙሉ ይሰርቁ ነበር። የበለጠው አስፈሪ ጨካኝ ደግሞ የልጅቷ ስልክ በመልእክት ሲሞላ አዳዲስ መልእክቶች እንዲገቡ ሲሉ ቀድሞ የነበሩትን መልእክቶች በስልኳ ላይ እየገቡ ይሰርዙ ነበር። አሁን አስቡት፣ የልጅቷ ወላጆች ስልኳ ውስጥ መልእክት ሲሰረዝ ሲያዩ ምን አሰቡ? ልጃችን በህይወት አለች፣ ስልኳን እየተጠቀመችበት ነው ብለው ተስፋ አደረጉ። በደስታም አለቀሱ። ግን እውነቱ ልጅቷ ቀድሞውን ተገድላ ነበር። የሮበርት ሰዎች ግን ለጋዜጣቸው መሸጫ የሚሆን አዲስ ዜና ለማግኘት ሲሉ ብቻ የሟቿን ልጅ ስልክ እየበረበሩ የቤተሰቦቿን ስቃይ አራዘሙት። የሰውን ልጅ ህይወት እና ሀዘን መጫወቻ አደረጉት። ይህ ሚስጥር ፖሊስ እጅ ገብቶ ለዓለም ይፋ ሲሆን እንግሊዝና መላው ዓለም በእብደት ተነሳ። ህዝቡ ሙሉ በሙሉ ወደ አደባባይ ወጣ። ይህ ሰው ጋዜጠኛ አይደለም፣ ይህ ሰው ጨካኝ ጭራቅ ነው እያሉ ህዝቡ በንዴት መጮህ ጀመረ። የሮበርት ህይወት ወደ እውነተኛ ሲኦል ተቀየረ። የአሜሪካው የፌዴራል ምርማሪ ቢሮ ወይም FBI ራሱ በእሱ ላይ ከባድ ምርመራ ጀመረ። ሮበርት እድሜ ልኩን ገንብቶት የነበረውን ስም በአንድ ቀን መሬት ላይ ወደቀ። ያኔ ይህ የ80 ዓመት አዛውንት ምን አደረገ መሰላችሁ? ያቺን ለ168 ዓመታት ሙሉ ስትታተም የነበረችውን ትልቅ ጋዜጣ በአንድ ቀን ዘጋት። ወደ እንግሊዝ ፓርላማ ሂዶ በዓለም ህዝብ ፊት አንገቱን ደፍቶ እየተንቀጠቀጠ ይቅርታ ጠየቀ። በቢሊዮን የሚቆጠር ገንዘብ ከሰረ። የማሶነሪ ኃይልም ሆነ የገንዘቡ ብዛት ከዚህ ውርደት ሊያድነው አልቻለም። የዓለም ህዝብ እውነተኛ ማንነቱን አየው። አሁን ሮበርት እድሜው 94 ዓመት ሆኖታል። በጣም አርጅቷል። ነገር ግን አሁንም ድረስ የ24 ቢሊዮን ዶላር ባለቤት ነው። ታዲያ ይህ በዓለም ላይ ትልቅ ጥፋት ያደረሰ የሁላችንንም አእምሮ በዜናና በፊልም የገዛው ጨካኝ ሽማግሌ መጨረሻው ምን ሆነ? አሁንስ የት ነው ያለው? ውድ የሀገሬ ልጆች፣ እስኪ አሁን ሁላችንም ቆም ብለን እናስብ። ይህ ሰው አሁን የ94 ዓመት ሽማግሌ ነው። በዓለም ላይ ካሉ እጅግ ባለጸጋ ሰሪዎች አንዱ ነው። የ24 ቢሊዮን ዶላር ባለቤት ነው። የሚዲያ ግዛቱ፣ የሆሊውድ ፊልሞቹ፣ የቴሌቪዥን ጣቢያዎቹ ዛሬም ድረስ በአውሮፓ፣ በአሜሪካ፣ በአሲያ አልፎ ተርፎም እኛ ሀገር ኢትዮጵያ ውስጥ ያሉ ሰዎችን ጭንቅላት እየመሩ ነው። ግን አንድ እውነተኛ ነገር ልንገራችሁ። ይህ ሰው በቢሊዮን የሚቆጠር ገንዘብ ቢኖረውም በአንድ ሌሊት የመንግስታትን መሪዎች የመቀየር ጉልበት ቢኖረውም ከአንድ ነገር ግን በምንም ተአምር ማምለጥ አይችልም። ከእድሜ መግፋትና ከሞት። ሞት በር ላይ መጥቶ ሲቆም ያ ሁሉ የሰበሰበው ቢሊዮን ዶላር አንዲት ደቂቃ ተጨማሪ እድሜ ሊገዛለት አይችልም። ያ ሁሉ የዓለምን ህዝብ አእምሮ የመቆጣጠር ስልጣን ከፈጣሪ ፍርድ ሊጠብቀው አይችልም። ይህ ታሪክ ለእኛ ለኢትዮጵያውያን ትልቅ ማሳሰቢያ ነው። በየቀኑ ጧት ስልካችንን ስንከፍት ቲክቶክ ወይም ዩቲዩብ ላይ የምናያቸው ቪዲዮዎች፣ በቲቪ የምንመለከታቸው
የምንመለከታቸውን ፊልሞች ዝም ብለን በነፃ የምናገኘው መዝናኛ አድርገን ማሰብ የለብንም። ከጀርባው ሆነው የእኛን እምነት፣ የእኛን ባህል፣ የእኛን ጨዋነት እና ሞራል ሊያጠፋ የሚፈልጉ ትልልቅ ጨካኝ እጆች እንዳሉ ሁልጊዜ ማስታወስ አለብን። አእምሯችንና ልባችንን መጠበቅ ያለብን እኛው እራሳችን ነን። ለመሆኑ እናንተስ ምን ታስባላችሁ? ይህ ሰው ለገንዘብና ለስልጣን ሲል በዓለም ላይ በትውልድ ላይ ያደረሰው ጥፋት በምድር ላይ የከፈለው ገንዘብ በከፈለው የገንዘብ ካሳ ሊታሰብ የሚችል ይመስላችኋል? ወይንስ ከዚህ አለፍ ሲል ከባድ እውነተኛ ፍርድ ይጠብቀዋል? ስለ ሮበርት እና ስለ ሚስጥራዊ የሚዲያ ዓለም ያላችሁን አስተያየት አሁን በኮሜንት መስጫው ላይ ጻፉልኝ። እኔም እያንዳንዱን ኮሜንታችሁን አነበዋለሁኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ለወዳጅ ዘመዶቻችሁም ሸር አድርጉት እና ለአዳዲስ እንዲህ አይነት ልብ የሚነኩ እውነተኛ ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። እስከ ቀጣዩ አስደናቂ ታሪክ ድረስ ሰላምና ፍቅር ለሀገራችን። ቻው።